እሺ ፖፖ ላይቭ ያው እንደማንኛውም ሶሻል ሚዲያ የላይቭ ስትሪሚንግ አፕ ሆኖ በቀላሉ በስልካችን አማካኝነት ገንዘብ መስራት የሚያስችለን አፕሊኬሽን ነው። ስለዚህ በየቀኑ ቤታችን ሆነን ስልካችን ተጠቅመን በቀላሉ በዚህ በፖፖ ላይቭ አፕሊኬሽን አማካኝነት ገንዘብ መስራት እንችላለን ማለት ነው። ስለዚህ በዚህ አጭር ቪዲዮ የፖፖ ላይቭ እንዴት መመዝገብ እንደሚቻል እና አጠቃቀሙ ምን እንደሚመስል የሚያሳይ አጭር ቪዲዮ አዘጋጅቼ አቅርቤላችኋለሁ። ወደ ቪዲዮ ከመሄዳችን በፊት የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንድታደርጉልን በአክብሮት እጠይቃለሁ። እሺ ፖፖ ላይቭ ስልካችን ላይ ለመጫን መጀመሪያ ላይ የአፕሊኬሽኑን ሊንክ አንድ ጊዜ ክሊክ እናደርገዋለን። ክሊክ ስናደርገው በዚህ መልኩ እንደምታዩት ቀጥታ ዳውንሎድ እንድናደርገው ይጋብዘናል። ስለዚህ ወታች እንደምታዩት ዳውንሎድ ኢሚዲየትሊ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ልክ ክሊክ ስታደርጉት ወዴት ነው የሚወስዳችሁት? ወደ ስልካችሁ ወደ ጉግል ፕሌይ ወይም ደግሞ ወደ አፕ ስቶር ይወስዳችኋል ማለት ነው። ከታች ኢንስቶል የሚል አለ። እሷን አንድ ጊዜ ክሊክ ታደርጉታላችሁ። እስከ መጨረሻ ዳውንሎድ አድርጎ እስከሚጨርስ መጠበቅ ይኖርባችኋል። አሁን 100% ድረስ ያው ዳውንሎድ አድርጎታል። ስለዚህ ያው ኢንስቶል አድርጎ እስከሚጨርስ ተጠብቁታላችሁ። ያው እዚህ ጋር አሁን ኢንስቶል አድርጎ ጨርሷል። ኦፕን የሚለውን አንድ ጊዜ ክሊክ ታደርጉታላችሁ ወይም ደግሞ ትከፍቱታላችሁ። እሺ እዚህ ጋር ካላችሁ ሶስት አማራጭ ያው በዋነኛነት በጉግል አካውንታችሁ አማካኝነት ብትመዘገቡ የተሻለ ነው የሚሆነው። እኔም እሱ እንድትጠቀሙ እመክራችኋለሁ። ምክንያቱም የጉግል አካውንቶቹ በምትጠቀሙበት ጊዜ አንደኛው በጣም ቀላል ነው፣ ብዙ ስቴፕ የለውም። የሚጠይቃችሁን ነገር በጣም ቀላል ስለሆነ በቀላሉ መመዝገብ እንድትችሉ ይረዳችኋል ማለት ነው። ከዚህ ጋር ተያይዞ ድንገት የጂሜል አካውንት ከሌላችሁ በቀላሉ በስልካችሁ አማካኝነት መክፈት ትችላላችሁ። እሱንም እንዴት መክፈት እንደምትችሉ ከዚህ ቪዲዮ በፊት አንድ ቪዲዮ እዚህ ዩቲዩብ ላይ አስቀምጬላችኋለሁ። እሱን ተመልክታችሁ የራሳችሁ ጂሜል አካውንት ክሬት ማድረግ ትችላላችሁ። ያንን ክሬት ካደረጋችሁ በኋላ ተመልሳችሁ መጣችሁ በጂሜል አካውንታችሁ አማካኝነት ፖፖ ላይቭን መመዝገብ ትችላላችሁ ማለት ነው። ስለዚህ በጂሜል አካውንታችሁ ፖፖ ላይቭ እንዴት ነው የምትመዘገቡት? እሱን ስቴፕ ቀጥሎ እናየዋለን ማለት ነው። እና ለመመዝገብ ሎጊን ዊዝ ጉግል የሚለውን ክሊክ ታደርጉታላችሁ። አክሴፕት በሉት። እዚህ ጋር አጋጣሚ ብዙ የጂሜል አካውንት ስላለ ነው። ስለዚህ የእናንተ የጂሜል አካውንት ደግሞ ትመርጡለታላችሁ። ያው ቀጥሎ በዚህ መልኩ ፐርሰናል ዳታችሁ ታስተካክላላችሁ ማለት ነው። ስለዚህ ፐርሰናል ዳታችሁ ለማስተካከል ከላይ የሰው ምልክት ያለበት ጋር ፕሮፋይል ፎቶዋችሁ ታስገባላችሁ። ፎቶ ትመርጡለትና ክሊክ አድርጉት። ከዛ ፎቶ ያስመርጣችኋል። ፎቶ ካስገባችሁ በኋላ እዚህ ጋር ደግሞ ስማችሁን ማስተካከል ትችላላችሁ ማለት ነው። ኒክኔም የሚለው ላይ ስማችሁን ማስተካከል ትችላላችሁ። ከዛ ደግሞ ቀጥሎ የተወለዳችሁበት ዕለት እሱን ታስተካክላላችሁ። በርዝዴት ከሞላችሁ በኋላ የት ሀገር ነው የምትኖሩት የሚለውን ኢትዮጵያ ውስጥ ከሆናችሁ ኢትዮጵያ፣ ካልሆነ ደግሞ ከኢትዮጵያ ውጭ ከሆናችሁ ያላችሁበት ሀገር ሰርች አድርጋችሁ ትሞሉለታላችሁ ማለት ነው። ኢትዮጵያ ሞላን። ከዛ ቀጥሎ ያለው ምንድነው? ጾታችን ነው የምንሞላው ማለት ነው። ጾታችሁ በምትሞሉበት ጊዜ በደንብ ጥንቃቄ ማድረግ አለባችሁ። ወንድ ከሆነ ወንድ የሚለው ላይ ክሊክ ማድረግ አለባችሁ። ሴት ከሆነች ደግሞ ሴት የሚለው ላይ ክሊክ ማድረግ አለባችሁ ማለት ነው። ምክንያቱም እያንዳንዱ ወንዱም ሆነ ሴት ትክክለኛ የሆነ ጾታ ነው እዚህ ጋር መሙላት ያለበት። ኋላ ላይ ራሱ የፊት አሻራ ስለሚወስድ በዛን ጾታችሁ ስለሚለያችሁ ወደ ቀጣይ ስቴፕ መሄድ እንዳትችሉ ስለሚከለከላችሁ እዚህ ጋር በጥንቃቄ ትክክለኛው ጾታችሁ መሙላት አለባችሁ ማለት ነው። ስለዚህ እኛ የወንድ እንሙላለትና ከዛ ቀጥሎ የምንለው ምንድነው? ሰሚት የሚለው አለ። ሰሚት እንለዋለን ማለት ነው። አሁን የሚቀራችሁ የተወሰኑ ኤዲት የምታደርጋቸው የምታስተካከላችሁ ነገሮች ካልሆኑ በስተቀር ተመዝግባችሁ ጨርሳችኋል ማለት ነው። ስለዚህ በቀላሉ በዚህ መልኩ መመዝገብ ይቻላል ማለት ነው። በዚሁ አጋጣሚ በዚህ ቪዲዮ ላይ ላሳያችሁ የምፈልገው ነገር ምንድነው? ሁለት ነገሮች ማስተካከል ይኖርባችኋል። ሌሎች ሴቲንጎች በተመለከተ በሌላ ጊዜ ራሱ የቻለ ሌላ ቪዲዮ አዘጋጅቼ እዚሁ ላይ አቀርብላችኋለሁ። በሱ መሰረት ታስተካክላላችሁ።
ለዛሬው ግን ወዲያውኑ ሁለት ነገሮች አስተካክላችሁ ቀጥታ ወደ ስራው እንድትገቡ አሳያችኋለሁ ማለት ነው። ስለዚህ እነዚህ ሁለት ነገሮች ለማስተካከል የምታደርጉት ምንድነው? አሁን ከታች ከስልካችሁ ላይ በመጨረሻ ላይ 5 የተደረደሩ ነገሮች አሉ። ስለዚህ የአምፖል ምልክት ያለበት ጋር የእናንተ ፕሮፋይል ያለበት እና ብዙ ነገሮች የምታስተካክሉበት ቦታ ነው ማለት ነው። ስለዚህ እሱን ተጠቅመን የአምፖል ምልክቷን አንድ ጊዜ ክሊክ ታደርጉታላችሁ። ክሊክ ስታደርጉ እዚህ ጋር በጣም ወሳኝ የሆኑ ሁለት ነገሮች አሉ። አንደኛ አውተንቲኬሽን የሚለው የፊት አሻራ መስጠት ወይም ደግሞ ፌስ አውተንቲኬሽን የምንለው ነው። አንደኛ የፊት አሻራ መስጠት አለባችሁ። የፊት አሻራ ካልሰጣችሁ ላይቭ መቀመጥ አትችሉም። በተለይ ሴቶች ከሆናችሁ ወዲያውኑ ላይቭ መቀመጥ አትችሉም። ወንዶቹም ብትሆኑ በቀጣይም ሌቭላችሁ ሲያድግ ላይቭ መቀመጥ አትችሉም። እንደዚሁም ደግሞ ነጥብም በሚገባ ማግኘት አትችሉም ማለት ነው። ስለዚህ አውተንቲኬሽን የግድ ነው። ሌላኛው ደግሞ ኤጀንሲ መሙላት ይኖርባችኋል ማለት ነው። የፊት አሻራችሁ ለመስጠት እዚህ ጋር በአጭር የተጻፈችው AUTH የምትለው በሰማያዊ ምልክት ያለችዋ እሷን አንዴ ክሊክ ታደርጉና ከላይ ያለው ፌስ አውተንቲኬሽን የሚለውን ትሉታላችሁ ማለት ነው። ከዛ ምንድነው የምታደርጉት? የራሳችሁ ፎቶ እዚህ ጋር አፕሎድ ታደርጋላችሁ። ፎቶውን አፕሎድ ካደረጋችሁ በኋላ ያው ስታርት ሰርቲፊኬት የሚለው ክሊክ ስታደርጉት ቀጥታ ወደ ካሜራው እያያችሁ በሚያዛችሁ መሰረት የፊት አሻራችሁ ትሰጣላችሁ ማለት ነው። ከዛ የፊት አሻራችሁን ሲቀበል ያው በትክክል ተቀብሏል የሚል ራይት ምልክት እዚህ ጋር ያደርግላችኋል ማለት ነው። መቀበሉን ያረጋግጥላችኋል ማለት ነው። ሌላ እዚህ ጋር የምታስተካክሉት ነገር ምንድን ነው? የግድ ኤጀንሲ ደግሞ ያስፈልጋችኋል። በኤጀንት ስር መመዝገብ ይኖርባችኋል ማለት ነው። ስለዚህ በኤጀንት ስር ለመመዝገብ ምንድነው የምታደርጉት? ማይ ኤጀንሲ የሚል አለ። እሷን አንድ ጊዜ ክሊክ ታደርጉታላችሁ። ክሊክ ስታደርጉ የኤጀንት አይዲ እዚች ጋር እንድትሞሉ ይጠይቃችኋል ማለት ነው። ስለዚህ እናንተ ከኛ ጋር ለመስራት ፈቃደኞች ከሆናችሁ ይሄን የኤጀንት አይዲ መሙላት ትችላላችሁ ማለት ነው። ከኛ ጋር መስራት የምትፈልጉ ሰዎች የኛ ኤጀንት አይዲ 47 34 73 44 አድርጋችሁ በመሙላት ይህን ከሞላችሁ በኋላ ፕሊስ ኢንተር ኤጀንት አይዲ የሚለውን ክሊክ ታደርጉትና ከዛ ኮንፊርም የሚል አለ፣ ኮንፊርም ትሉታላችሁ ማለት ነው። ከዛ ኮንግራጁሌሽን በዚህ ኤጀንት ስር ተመዝግባችኋል የሚል ሜሴጅ ያመጣላችኋል ማለት ነው። ይህን ካመጣላችሁ በኋላ ባክ ብላችሁ ትወጣላችሁ። ስለዚህ ተመዝግባችሁ ከጨረሳችሁ በኋላ ወዲያውኑ ስራውን መቀጠል ትችላላችሁ ማለት ነው። ስለዚህ በየቀኑ የምትሰሩት ስራ የቱ ጋር ነው የምታገኙት? ሪዋርድ የሚለው ጋር ክሊክ ስታደርጉት ምን ስራ እንዳላችሁ ይነግራችኋል ማለት ነው። ይሄኛው ያው በወንድ ስም የተከፈተ አካውንት ስለሆነ በዚህ ሰዓት ያው ላይቭ መቀመጥ አይችልም። እስከ ሌቭል 5 ድረስ መድረስ መቻል አለበት። ስለዚህ ምንድነው በየቀኑ 15 ደቂቃ ፓርቲ ላይ ሰዎች ያዘጋጁት ፓርቲ ላይ ሄዶ ወንበር ላይ በመቀመጥ 200 ኮይን በየቀኑ መሰብሰብ ይችላል ማለት ነው። ሌላኛው ደግሞ እዛው ላይ ትሬዠር ቦክስ የሚባል አለ። 40 ነጥብ የሚያገኝበት እንትናል። እዛው ላይ በቀን እስከ 600 ኮይን ወንዶች መሰብሰብ ትችላላችሁ ማለት ነው። ያው ሴቶች በተመለከተ ደግሞ ያው ልክ ከተመዘገባችሁ በኋላ ወዲያውኑ ላይቭ መቀመጥ ትችላላችሁ። ላይቭ ስትቀመጡ ደግሞ ያው ነጥብ ታገኛላችሁ ማለት ነው። ስለዚህ እንደውም እናንተ በተለይ የመጀመሪያችሁ 7 ተከታታይ ቀናት በየቀኑ እንደ ሪዋርድ የሚሰጣችሁ ፖይንት አለ። ያ ምንድነው? ለአንድ ሰዓት ስትቀመጡ 5000 ተጨማሪ ለሌላኛው አንድ ሰዓት ስትቀመጡ እንደዚሁም 5000 አጠቃላይ በቀን ውስጥ 2 ሰዓት ስትቀመጡ 10000 ፖይንት ማግኘት ትችላላችሁ ማለት ነው። ይህ ለ7 ተከታታይ ቀን የሚቆይ ነው። 7 ተከታታይ ቀን ከሰራችሁ 70000 ፖይንት በአንድ ሳምንት ጊዜ ውስጥ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ እንደዚሁ በተጨማሪ ሰዎች ፓርቲ ላይ ሄዳችሁ ወንበር ላይ በመቀመጥ እስከ 800 ፖይንት ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ አይነት መልኩ እየሰራችሁ ፖይንታችሁን እየሰበሰባችሁ ተጨማሪ ገቢ ማግኘት የምትችሉበት እድል አላችሁ ማለት ነው። ስለዚህ በዚህ መልኩ በስልካችን የፖፖ ላይፍ ተመዝግበን በየቀኑ የሚጠበቅብን ስራዎችን እየሰራን ሌላኛው ስራችን አፌክት ሳያደርግብን ጎን ለጎን እየሰራን ተጨማሪ ኢንከም ማግኘት የምንችልበት
እድሉ አለን ማለት ነው። ተጠቀሙበት። አብረን እንስራ። ከኛ ጋር መስራት የምትፈልጉ የኤጀንሲ አይዲያችን እዚሁ ጋር እናስቀምጥላችኋለን። ተጨማሪ ማብራሪያ ስትፈልጉ በቴሌግራማችን ታገኙናላችሁ። አብረን እንስራ። ለነበረን ጊዜ ሁሉ በጣም እናመሰግናለን። እሺ፣ በተጨማሪም የፖፖ ላይቭ አፕሊኬሽን በዚህ ቪዲዮ ዲስክሪፕሽን እና እንደዚሁም ደግሞ ኮሜንት ሴክሽን ላይ ተጨማሪም ደግሞ በቴሌግራማችን አማካኝነት ማግኘት ትችላላችሁ። ስለዚህ ሊንኩን አወርዳችሁ እንድትጠቀሙ እንጋብዛችኋለን።